አንተ አያለው ትላለህ፣ እውር ነህ። ሀብታም ነህ ትላለህ፣ ድሃ ነህ። ለብሻለሁ ትላለህ፣ ርቃንህን ቆመሃል። ይልቁንስ የኔን ልብስ ግዛና ልበስ፣ የኔን ኩል ውሰድና ዓይንህን ኳል ይላል። ምን ማለት ነው? እንዳታስተምር አታውቅ፣ እንዳያስተምሩ ትዕቢተኛ ነህ ነው የሚለው መጽሐፉ ነው ያለ፣ እኔ አይደለሁም። ምንድን ነው ኢኮንከ ቆሪረ ወማእኮ ምውቀ፣ ወይ ቀዝቃዛ አልሆንክ ወይ ሙቅ አልሆንክ። ምን ማለት ነው? ሙቅ ማለት እንዳታስተምር አይሆንልህ፣ ቀዝቃዛ አይደለህም ማለት እንዳያስተምሩ ደግሞ አዋቂ ነህ ትላለህ። እንዲያው ምን ላርግህ ይላል። አንተ አጓጉል እንዲያው ምን ላርግህ አንተ የፊት ውሃ ይላል። የፊት ውሃ ምንድን ነው? ለብ ያለ እኮ ነው። ትርጓሜው ነው ያላዛኝ ነው። ወግያ ወገው እንደሚመስላቸው አንድምታው እንደሚል እንደ ፊት ውሃ ነው። ወይ አልሞቀው አልቀዘቀዘ አይጣል እኮ። እንደዚህ ያለ ሰው እንዴ የሊቃውንት ጉንፋን ይሉታል አንዳንዶቹ። የሊቃውንት ጉንፋን ማለት ምን ማለት ነው? ጉንፋን ሊናገሩ ሲሉ ማለት እያለ እየመጣ ቃል እግዚአብሔር አናገር ማለት የሊቅ ጉንፋን የሚባለው ትምህርቱን ነካክቶ ይተውና ሊያስተምሩ ሲሉ ነበርንበት እኛም ይላል። እንዳያስተምር ሳ ደግሞ አያውቀውም። በጣም አደገኛ ነገር። እውር ነህ የሚለው ዓይንህን ኳለው እና ወንጌል የዓይን ኩል ናት፣ የዓይን በሽታ የምታጠራ። በእውነት ከልቤም ነገራቸው ያንን ነው የሰጠን። አዲስ ሕግ እግዚአብሔርን የሚያስመስል ሕግ ነው የሰጠን።